ታሪካችን የሚጀምረው ሚስቱ ሞታበት ልጁን ብቻውን በማሳደግ የተጠመደ አባትን በመመልከት ነው። እያንዳንዱ ውሳኔው ከባድ ነው፣ ምክንያቱም እያንዳንዱ ኃላፊነት በእሱ ትከሻ ላይ ያርፋል። ይህ የትንሽ ልጁን ደህንነት እንዲጠበቅ ጠንክሮ የሚሰራው የነጠላ አባት የማንሲክ ህይወት ነው። በዚህ ህይወቱ ምዕራፍ ማንሲክ ለልጁ እንደ እናት ሆኖ እንድትተውንለት የሚቀጥራት የቬትናም ሴት አጥብቆ እየፈለገ ነው። እንደ እጩ ሴት ፎቶ የሚያሳየው ወንድ ወኪል ያገኛል። ነገር ግን ወኪሉ አልተስማማም። ልጅቷ በፎቶ ላይ ያለችው ሴት በእውነት እናቷ መሆኗን ታምናለች ብሎ አይገምትም። ማንሲክ ልጁ እናቷን ጨርሶ አይታ እንደማታውቅ ያውቃል። ለልጅቷ እናቷ ራቅ ባለ ቦታ ቬትናም ውስጥ እንደምትሰራ ሁል ጊዜ ዋሻታል። በፎቶ ላይ ያለችው ሴት ብዙም አሳማኝ ባትመስልም ማንሲክ አማራጭ አጣ። ስለዚህ የውሸት ሚስቱ ለመሆን እምቢ ያለ ብዙ ሴቶችን ካባረሩት በኋላ በመጨረሻ ተስማማ። ከዚያ ቦታ ሲወጣ ያልተለመደ ግርግር ውስጥ ያያል። አንድ ሴት በአንድ ወንድ እየታደነች ነበረ። እሷ በሴተኛ አዳሪነት ክለብ ውስጥ እንደምትሰራና ያንን ህይወት በመቋቋም ስላቃታት ለማምለጥ እየሞከረች ነበረ። ማንሲክ ጣልቃ በመግባት ሰውየውን ለማስቆም ይሞክራል። በእሷ ላይ አመፅ እንዳይፈጽምም ይነግረዋል። ነገር ግን ሰውየው ችላ ብሎት ይበልጥ ይከፋባታል። ሴቲቱን በጥፊ መምታት ይጀምራል። ያንን ያየው ማንሲክ ትዕግስቱን አጥቶ ሰውየውን በቴስታ ይለዋል። በዚህም ሳይቆም ማዳም ተብላ የምትታወቅ ሴት ትመጣለች። እሷ ማንሲክን ታውቀዋለች። ማዳም ሴቲቱ የምታመልጠው ለሚያሳድዳት ሰው ገንዘብ ዕዳ ስላለባት እንደሆነም ታስረዳዋለች። ለዚህ ነው የተከተላት የነበረውም ትለዋለች። ማንሲክ በእርጋታ ሲመልስ ችግር ካለ ለፖሊስ ሪፖርት ማድረግ እንጂ በአመፅ መፍታት እንደሌለባቸው ይናገራል። እንዲያውም ያደረገው ነገር ስህተት ከሆነ እሱም ቢሆን ሪፖርት ለመደረግ ፈቃደኛ እንደሆነ ይናገራል። ከዚያ እንዲህ አይነት ችግር ውስጥ በመግባቱ እየተቆጨ ይሄዳል። ከዚያ በኋላ ልጁን ያናን ለመውሰድ ወደ ፀጉር ቤት ይሄዳል። የእሷ ብሩህና ደስተኛ ፊት ማንሲክ ምን ያህል እንደሚወዳት ያሳያል። ወደ ቤት ሲሄዱ ያና እናቷ መቼ እንደምትመጣ፣ ለምን ቬትናም ውስጥ መስራት እንደተመቻት እና በእውነት እንደምትወዳት ደጋግማ ትጠይቃለች። ከማንሲክ አፍ የሚወጣው እያንዳንዱ መልስ ውሸት ነው። ነገር ግን ለእሷ ደህንነት እንደሆነ ለራሱ ይነግረዋል። እናቷ አንድ ቀን እንደምትመጣና ያ ሲሆን ያ በመጨረሻ ለትምህርት ቤት መመዝገብ እንደምትችል ያረጋግጥላታል። በዚያ ደካማ ተስፋ ታሪካቸው ይጀምራል። ይህ ሰመር ድሪም ነው። በዚያ ምሽት ማንሲክ ከታላቅ ወንድሙ ቻንሱ ጋር ለከባድ ንግግር ይቀመጣል። ቻንሱ ለወረቀት ስራ ብቻ የቬትናም ሴት ማግባት በእውነት የተሻለ ምርጫ መሆኑን ይጠይቃል። ማንሲክ የሚያስረዳው በወረቀት ላይ ብቻ ለመጋባትና ለያና ትክክለኛ የልደት ሰርተፊኬት ለመስራት የሴቲቱን ስም መበደር ብቻ እንዳሰበ ነው። በዚያ መንገድ የእናቷ ስም በፈያዛ ይጻፋል። ቻንሱ በመቀጠል የቀጠራ ሴት በዚህ ስምምነት በእውነት ተስማምታ እንደሆነ ይጠይቃል። ማንሲክ 20 ሚሊዮን ወል ሊከፍላት ስላሰበ እንደምትስማማ በራስ መተማመን ይናገራል። ያንን ስትሰማ የቻንሱ ሚስት ብስጭቷን መደበቅ አልቻለችም። ለእሷ ማንሲክ እስከዚህ ድረስ በመሄዱ የተሳሳተ ይመስላታል። ለምን ትክክለኛ ሚስት ፈልጎ በትክክል እንደማይጀምር ሊገባት አልቻለም። ወደ ሴተኛ ዳሪዎች ቤት ስንመለስ ቅድም ያየናት ሴት ሚሄይ በማዳም እየተገሰጸች ነው። ማዳም እያማረረች ስለ ማንሲክ ማውራት ትጀምራለች። በእውነቱ እንደምትፈራው ትናገራለች። ምክንያቱም በዚህ ከተማ እሱ በጣም ከሚከበሩ ሰዎች አንዱ ነው። ምንም እንኳን በገንዘብ ቢቸገርም ለሁሉም ሰው ቸር ነው። ያንን ስትሰማ ሚሄይ ጉጉት ያድርባታል። በእውነት ድሃ ከሆነ ለምን ለሌሎች ቸር ይሆናል? ማዳም መልስ የላትም። ዝም ብላ ጥያቄዋን ትሸሻለች። በማግስቱ ጠዋት በትንሽና በቀላል ቤት ውስጥ ማንሲክ ቀኑን ከልጁ ጋር ዶንጎይ ከሚባል የቤት እንስሳ አሳማቸው ጋር ይጀምራል። ያና ወጥታ ለመጫወት ትዘጋጃለች። ማንሲክ በደስታ ልብስ እያሰጣ ሳለ ሳይታሰብ ሚሄ በትናንቱ ድርጊት ይቅርታ ለመጠየቅ ቤቱ ትመጣለች። ይህ በእንዲህ እንዳለ ያና ከአጎቷ ልጅ ሚኑን ጋር እየተጫወተች ነው። አባቷ ውሸቱን እንደሆነ እየነገረ ያሾፍባታል። ያና ለማመን አሻፈረኝ ትላለች እና ቤተሰቧ በእውነቱ በጣም ሀብታም እንደሆነ በኩራት ትናገራለች። ቤት ውስጥ ማንሲክ ከሱንሱ ጥሪ ደርሰዋል። የቬትናም ሴቲቱ ሀሳቧን እንደቀየረችና የያና እናት ሆና መተወን እንደማትፈልግም ይነግረዋል። የትምህርት ቤት ምዝገባ እየቀረበ ስለሆነና ያለ ጋብቻ ወረቀት የልደት ሰርተፊኬት ስለማይሰራ ይህ ዜና ማንሲክን ክፉኛ ይጎዳዋል። ሚሄ ምን ያህል እንደተበሳጨ ታስተውላለች እና ምን እንደተፈጠረ ደጋግማ ትጠይቋለች። እንዲያውም ይበልጥ እንዲደናገጥ በጨዋታ መንገድ እጁን ትይዘዋለች። ብዙ ሳይቆይ ያና ወደ ቤት ትመለሳለች እና አባቷ ከሚሄ ጋር ተቀራርበው ቆመው ታያለች። ለእሷ በመጨረሻ እንደተመለሰች እናት ሞቅ ያለ አቀባበል ይመስላታል። ቀጥታ ወደ ሚሄ እቅፍ ትሮጣለች እና አጥብቃ ታቅፋታለች። ማንሲክ ሚሄ እናቷ እንዳልሆነች ቢነግራትም ያንን አልለቅም ትላለች እና በለቅሶም ትፈነዳለች። ሁኔታው ይበልጥ የተወሳሰበ ይሆናል። ማንሲክ ለወንድሙ ቻንሱ የልቡን ያወጣል። ያና አሁን ሚሄ እናቷ እንደሆነች ስላመነች እና መጀመሪያ የቀጠራ ሴት ደግሞ ስለቀረችበት ይህን ይነግረዋል። ሚሄ በካፌው ስለምትሰራና ሁኔታው ስላልገባት ብቻ ደግ የሆነች እየመሰለች እንደሆነም ይሰጋል። ቻንሱ ይሞግቷል። የቬትናሟ ሴት ሀሳቧን እንደቀየረች በመጥቀስ ልክ በዚያ ቅጽበት ሚሄ ትመጣለች። ቻንሱ ይህ አሁንም ትወና ይመስላል ሲል ይጠይቃል። ለእሱ ይህ በእውነቱ ጥሩ ድል ሊሆን ይችላል። ቆየት ብሎ በዚያ ቀን ማንሲክ ወደ ቤት ሲመለስ ያና በሜ እቅፍ ውስጥ ተኝታ ያገኛታል። ሜ ለመሄድ ትሞክራለች፣ ግን ቆም ትላለች። ምን ማድረግ እንዳለባት ግራ ገብቷት ተመልሳ ትመጣለች።
ሁኔታው ምን ያህል እንደተቀየረ በመረዳት ማንሲክ እውነቱን ለመናገር ይወስናል። የቀጠራት ሴት እንደቀረችና ያንኑ አሁን ሜይ እናቷ እንደሆነች ስላመነች ሜይ ይህን ሚና ለጊዜው እንድትረከብለት እንደሚፈልግ ይጠይቃታል። ሜይ ወዲያውኑ እምቢ ትላለች፣ ተቀይማለች። ፍጹም የሆነ ታሪክ ባይኖራትም እሷ ግን እንዲህ አይነት ሴት አይደለችም። ማንሲክ መለመኑን ይቀጥላል እና 20 ሚሊዮን ወል ሊከፍላት ቃል ይገባል። እሷ አሁንም እምቢ ትላለች፣ ነገር ግን ዕዳዋን ታስታውሳለች። ይህ ሚና በመጨረሻ ከዕዳዋ ነፃ የምትሆንበት ብቸኛ መንገድ ሊሆን ይችላል። ከረጅም ዓመታት በኋላ ትስማማለች። በዚያ ውሳኔ ዕዳዋ ተሰረዘ። እናም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሜይ ያለ ፍርሃት መኖር ትችላለች። በማግስቱ ጠዋት ያን በደስታ ተሞልታለች። ዛሬ እናቷ በመጨረሻ አብራቸው ለመኖር የምትመጣበት ቀን እንደሆነ ታምናለች። ግን አንድ ችግር አለ። ማንሲክ 1 ሚሊዮን ወን ካልከፈለ በስተቀር ማዳም ሜይን ለመልቀቅ አሻፈረኝ ትላለች። ከልጁ ደስታ ሌላ ምንም የማይፈልገው ማንሲክ ሜይም ከማዳም ነፃ መሆኗን የሚገልጽ ሰነድ ይፈርማል እና ገንዘቡን ያስረክባል። ሜይ ዕቃዎቿን እስክትሸክፍ ድረስ ማንሲክ እና ያናን ውጪ ይጠብቁታል። ስትዘገይ ማንሲክ ይጠራታል። እንደውም እሷ ለማምለጥ እያቀደች ነበር። ነገር ግን እናቷን ለማየት የተቸኮለችው ያና ወደ ውስጥ ትሮጣለች እና ማምለጧንም ታቋርጣለች። እቅዷ ሲበላሽባት ሜይ በብርድና ባልተፈለገ ስሜት ከነሱ ጋር ትወጣለች። ቤት ሲደርሱ ማንሲክ ለቅድመ አያቶቹ በማስተዋወቅ ያንን ቅጽበት ለማክበር ይሞክራል። ግድግዳው ላይ ያሉት ስዕሎች በሙሉ ተመሳሳይ ይመስላሉ። ይህ ሜይ ይበልጥ ምቾት እንዲነሳት ያደርጋታል። ብስጭቷን በማየት ማንሲክ እናቷ ደክማት እንደሆነ ለያና በፍጥነት ይነግራታል። ያና ደስተኛ ሆና ትቀጥላለች እና ያለ ጥርጥር ታደንቃታለች። በዚያ ምሽት ሜይ እምብዛም የማታገኘው ጥልቅና ሰላማዊ እንቅልፍ ትተኛለች። ስትነቃ ቤቱ ጸጥ ብሏል። ለእሷ ይህ ድጋሚ ለማምለጥ ፍጹም ቅጽበት ይመስላታል። በእግር ጥፍሯ ወደ በሩ ትሄዳለች። ግን ልክ ብቅ ስትል ወደ እሷ አቅጣጫ አሻግሮ ከሚመለከተው ማንሲክ ጋር ፊት ለፊት ትገናኛለች። ደንግጣ ሁለቱም ይፋጠጣሉ። ማንሲክ እየሰለለ እንዳልነበረ ይሞግታል። ቀኑን ሙሉ ስላልበላች ለእራት ሲቀሰቅሳት ብቻ እንደፈለገም ይነግራታል። በዚያ ምሽት ሜይ የቤቱ ጸጥታ ግራ ገብቷት ያና የት እንዳለች ትጠይቃለች። ማንሲክ አይመልስም። ይልቁንም የጋብቻ ቅጹን ይሰጣትና እንድትሞላው ይጠይቃታል። ሜይ በማግስቱ ጠዋት ለማድረግ ትሞክራለች፣ ግን የምትታምነው ለማምለጥና ሌላ እድል ለማግኘት በማሰብ ነው። ማንሲክ ነገ በጣም ስራ እንደሚበዛበትና በተለይ ቻንሱና ቤተሰቡ የምረቃ ምግብ ስላዘጋጁላቸው ለወረቀት ስራ ጊዜ እንደሌለው ያስረዳል። ሌላ አማራጭ ስለሌላት ሜይ ቅጹን ለመሙላት ትጀምራለች። የግል መረጃዋን ለመደበቅ ትሞክራለች፣ ግን እንደ ሁልጊዜው ግልጽ የሆነው ማንሲክ ያስተውላል። እሷ ገና 27 ዓመቷ እንደሆነ ካሰበው በላይ በጣም ወጣት መሆኗንና የትም የተመዘገበ ቤተሰብ እንደሌላት ይረዳል። ያን ጊዜ ነው ሜይ በህይወቷ ሙሉ ብቻዋን እንደነበረች የተረዳ። ሜይ በመጨረሻ እውነቱን ትነግሯለች። ገና ሕፃን ሳለች የህፃናት ማሳደጊያ ውስጥ እንደተጣለችና አባቷ ስም ሰጥቷት ለዘላለም እንደተሰወረም ነገረችው። ማንሲክ በጉጉት ጥያቄዎችን እስክትበሳጭ ድረስ መጠየቁን ይቀጥላል። ቤተሰብ የሌላት መሆኑ የያና እናት ሆና ለመተወን የተስማማችበት ምክንያት እንደሆነም ታስታውሰዋለች። ይህ ለእሷ ጥቅም ስላለው ብዙ መጠየቅ እንደሌለበት ትናገራለች። ከዚያም ፊቷን አዙራ ወደ ቤት ትገባለች። ማንሲክ ወደ ህይወቱ ያመጣትን ውስብስብ ሴት እያሰላሰለ እዚያው ይቆያል። ትንሽ ቆይቶ ማንሲክ ሜይን ቤት ትቶ ወደ አንድ ስብሰባ ይሄዳል። ቻንሱ ምናልባት እሷን በዝግጅቱ ላይ መሳተፍ ትፈልግ እንደሆነ ይጠይቃል። ነገር ግን ማንሲክ እውነቱን ያስረዳል። እሷ አይን አፋር አይደለችም። የእሱን ፊት ባየች ቁጥር ብቻ ትበሳጫለች። ስለዚህ ቤት ብታርፍ ይሻላል ብሎ ይወስናል። ቤት ውስጥ ብቻዋን የቀረችው ሜይ አሁንም ስለ ማንሲክ ሊገባት አልቻለም። በጣም ተራ ይመስላል፣ ግን በሆነ መንገድ ገንዘብ አለው። ለማምለጥ ከማሰቧ በፊት ከእሱ ለመስረቅ እንኳን አስባለች። ግን በቤት ውስጥ ስትንቀሳቀስ እግሯ ላይ ያለው ፋሻ ይላላል። ልክ በዚያ ቅጽበት ማንሲክ እና ያና ሳይታሰብ ይመላለሱና ድርጊቱ ላይ ያገኟታል። ደንግጣ ሜይ ምንም እንዳልሰረቀች በፍጥነት ትናገራለች። ማንሲክ ስለ ሀሳቧ ምንም ፍንጭ ስለሌለው ስለ ስርቆት ጨርሶ አያስብም ነበር። ይልቁንስ የቆሰለ እግሯን አይቶ የመጀመሪያ እርዳታ መስጫ ቁሳቁስ እየፈለገች እንደሆነ ይገምታል። የእሱ ቅን ሀሳቢነት ያሳፍራታል። ስሜቷን ከመደበቋ በፊት እሱ ቀድሞ ቁስሏን ማከም ይጀምራል። በማግስቱ ጠዋት ያና እናቷ እስክትነቃ በጉጉት ትጠብቃለች። ሜይ በመጨረሻ አይኗን ስትከፍት ያና ውበቷን ታደንቃለች እና ከዚህ በፊት አጋጥሟት የማያውቀውን ነገር በፈገግታ ትጠይቃለች። የእናቷን እጅ መንካት ትፈልጋለች። ሜይ ትስማማለች። አብረው ጊዜ ያሳልፋሉ። ያና ስለ እናቷ ብዙ ጥያቄዎችን ትጠይቃለች። ሜይ በምትችለው መጠን ለመመለስ ትሞክራለች። እናቷን በማግኘቷ ምን ያህል ደስተኛ እንደሆነች ትገልጻለች። ያና በድንገት የሜይን እጅ ይዛ ትስማለች። እጇን እዚያ ላይ ብቻ ማድረግ እንደምትችልና እንዳታንቀሳቀስም ትነግራታለች። ይልቁንም ያና በልጅ ኋላ ያና እናቷ የሰራለችላትን ጉንጉን ለጓደኛዋ ለማሳየት ቸኩላለች። ይህ በእንዲህ እንዳለ አንድ ጊዜ ለማምለጥ ብቻ ትመኝ የነበረችው ሜይ በህይወቷ ለመጀመሪያ ጊዜ የእውነተኛ ቤተሰብ ሙቀት መሰማት ጀመራት። ቆየት ብሎ ማንሲክ ወደ አሳማ እርሻው ለስራ ይሄዳል። ሜይ ቤት ውስጥ ብቻዋን እንቅልፍ ይወስዳታል። ስትነቃ ከማንሲክ የተተወ ማስታወሻ ታገኛለች። ፍሪጅ ውስጥ ፍራፍሬ እንዳለ ይነግራታል። የፈለገችውን መብላት ትችላለች።
መክሰስ ከፈለገች ደግሞ ገንዘብ ይዛ በትንሹ ካርታ ወዳለው የአትየዋ ሱቅ መሄድ ትችላለች። ያችን ካርታ በመጠቀም ወደ ትንሿ ሱቅ ታመራለች። እዛ ሳይታሰብ ያናን ታገኛታለች። አያቷ ሜይን በደስታ ይቀበሏታል እና ውበቷንም ያደንቃሉ። ለማንሲክ ግሩም ሚስት እንደምትሆንም ይነግሯታል። በመመለስ ላይ ሳለ አንድ ገበሬ ይጠራቸዋል። ሴቲቱ በደስታ ቃሪያ በነፃ ትሰጣቸዋለች። ብዙም ሳይቆይ ሌሎችም ይቀርባሉ። ኦክቶፐስ፣ ሀብሀብና ሌሎችን ሜይ በተጨማሪ አድናቆቶችን ታገኛለች። ያና በኩራት ትፈካለች። መጀመሪያ ጊዜ ሜይ ስለሷ በእውነት የሚጨነቅ ማህበረሰቡን ደግነትን በማየት ትገረማለች። ቤት ሲደርሱ ማንሲክ ሜይ የተሸከመውን የእቃ ክምር አይቶ ይደነቃል። ያና ሁሉም ነገር በአካባቢው ገበሬዎች እንደተሰጣቸው በደስታ ታስረዳለች። መንገድ ላይ ያያቸው ሁሉ ከምርት እስከ ትናንሽ ስጦታዎች ሰጥተዋቸዋል። ያን ጊዜ ሜይ በአእምሮዋ የነበረው ጥያቄ ትጠይቃለች። ሁሉም ሰው ቆንጆ እያለ ስለሚጠራት የመንደሩ ሰዎች በእውነት የያና እናት እንደሆነች ያምናሉ ስትልም ማንሲክ በመንደሩ ውስጥ እውነተኛዋ እናት ማንም አይቷት ስለማያውቅ ማንም ሊለያት የሚችልበት መንገድ እንደሌለም ይነግራታል። ያ ሀሳብ ሜይን ንግግር ያሳጣታል። በማግስቱ ጠዋት ሜይ የማንሲክ ጸጉር ምን ያህል እንደተዝረከረከ ታስተውላለች። እንዲያስተካክልላት እንዲቀመጥም ትጠይቀዋለች። ወደ ሴት ከተጠጋ በኋላ ዓመታት ሆኖታል። እናም እጆቿ ጸጉሩን ሲነኩት ስሜቱ ይረበሻል። ጸጉሩን እየከረከመችው እያለ መላ ሰውነቱ ልክ በብርድ እንደሚንቀጠቀጥ ይርዳል። ከጸጉር መቆረጥ በኋላ ሜይ ወደ ከተማ ለመሄድ ሞተር ብስክሌቱን መበደር እንደምትፈልግ ትጠቁማለች። ብቻዋን እንድትሄድ ከመፍቀድ ይልቅ ማንሲክ ሁሉም አብረው እንዲሄዱ ሀሳብ ያቀርባል። ስለዚህ ሶስቱ ለትንሽ የቤተሰብ ሽርሽር ይወጣሉ። ያና በጣም ተደስታለች። ሜይም ቀስ በቀስ ስለዚያ ህይወት እየተላመደች ትመጣለች። ከተማ ውስጥ ማንሲክ በደግነት ያስተናግዳቸዋል። እሱ በፈገግታ እያያቸው እነሱ ግብይት እንዲያደርጉ ይፈቅድላቸዋል። ጉዞም በበረዶ ሬት አይስክሬም ጭማቂ በቀላል የደስታ ቅጽበት ያጠናቅቃሉ። ነገር ግን በአቅራቢያ ማዳም በአጋጣሚ ታያቸዋለች። የፊቷ ገጽታ ሜይ ምን ያህል እንደተለወጠች ማየት እንደማትችል ያሳያል። ከጥቂት ቆይታ በኋላ ቻንያንግ ይመጣና ካፌ ውስጥ ቡና እንዳለ ይጠይቃል። ከመመለስ ይልቅ ማዳም ከማንሲክ ጋር ያለውን ሴት ቀደም ሲል በካፌ ውስጥ ትሰራ እንደነበረ ትናገራለች። ቻንያንግ ወዲያውኑ ይገስጻታል። የማንሲክ ሚስት እንዲህ አይነት ስራ ልትሰራ እንደማትችል በመግለጽ ቃላቷን እንድትጠነቀቅ ይነግራታል። ማዳም ንግግር ያጥራታል። ይህ በእንዲህ እንዳለ ያና የትምህርት ቤት ልጆች አብረው ሲሄዱ ታያለች እና ለትምህርት ቤት ለመመዝገብም ትጓጓለች። ትምህርት ቤቱና የቀን መዋያ ለማየት አባቷን ትጎተጉተዋለች። ማንሲክ እነዚህ ቦታዎች የት እንዳሉ እንደማያውቅ ለማመን ይሞክራል። ግን ያና እናቷ ሁሉንም ነገር እንደምታውቅ በማመን ታበረታተዋለች። ለጥቂት ጊዜ ከዞሩ በኋላ ያና እንቅልፍ ይወስዳታል። ማንሲክም ሆነ ሜይ በልባቸው ውስጥ ከባድነት ይሰማቸዋል። ማንሲክ አሁንም ለልጁ የሚያስፈልጋትን ነገር ሁሉ መስጠት እንዳልቻለ ይሰጋል። ሜይ ደግሞ በቀጣይ ምን ማድረግ እንዳለባት በዝምታ ታስባለች። ቆየት ብሎ ማንሲክ አንዷ አሳማ ልትወልድ ስለሆነ የትርፍ ሰዓት ስራ መስራት እንዳለበት ለሜይ ነግሯት ድጋሚ ለመውጣት ይዘጋጃል። ከመሄዱ በፊት ስለ ያና የትምህርት ቤት እቅድ ልታወራ ትሞክራለች። እሱ ግን ነገሩ ይበልጥ እንዳያስጨንቃት በማሰብ በለጋስነት ያቋርጣታል። በመጨረሻ ሲወጣ ሜይ ወደ ክፍሏ ታመራለች። መሳቢያ ስትከፍት የጋብቻ ቅጹን ታገኘዋለች። የእሷ ፊርማ ስለጎደለ ማንሲክ በፍጹም እንዳላስገባው ትረዳለች። ይህ ግኝት ካሰበችው በላይ ክፉኛ ይነካታል። ብዙም ሳይቆይ ቾንግዮንግ ቤቱ ይመጣል። የማንሲክ ያጎት ልጅ እንደሆነ በመግለጽ ረጅም ንግግር ያደርጋል። ከዚያ ይበልጥ አስደናቂ ትሆናለች ብሎ አስበው እንደነበርና እሷ ግን ያን ያህል ቆንጆ እንዳልሆነችም ይነግራታል። ያለምንም ማመንታት በካፌ ውስጥ ትሰራ እንደነበረ እንደሚያውቅም ይጠቅሳል። ይህንን ስትሰማ ሜይ ዝም ትላለች፣ ግን በውስጧ ትሰበራለች። ያለፈ ታሪኳን በሚስጥር ለመጠበቅ ቃል ከገባ በኋላ ማንሲክ ለምን እንዲህ አይነት የግል ነገር እንደሚያጋራ ሊገባት አልቻለም። በዚያ ምሽት ወደ ቤት ሲመለስ ማንሲክ ሙሉ በሙሉ ሰክሯል። መንገድ ላይ የተንገዳገደ እያሰበ አበቦችን እየቀጠፈ ይሄዳል። አእምሮ ተዘረክርኳል። ምን ማድረግ እንዳለበትና እውነተኛ ስሜቱ እስከ መቼ መደበቅ እንደሚችል ያስባል። ያለፈ ታሪኳ ምንም ይሁን ምን ሜይ በእሱ ውይይታ የዋህና ቆንጆ ሆናለች። በመጨረሻ ቤቱ ሲደርስ በሚንተባተብ ድምፅ ይጠራታል። ምንም መልስ የለም። ስለዚህ ተኝታለች ብሎ ይገምታል። በስካር ስሜት ውስጥ ሆኖ የደበቃቸው ስሜት በሙሉ ይወጣሉ። ለራሱ ማውራት ይጀምራል። ደጋግሞ ይቅርታ ይጠይቃል። ሜይ በአንድ ወቅት ካፌ ውስጥ ብትሰራም እንኳን አሁንም ክብር የሚገባት ወጣት ሴት መሆኗን ያምናል። እውነተኛ ስሜት አላት። የሚወዳትና የሚጠብቃትም ልጅ አላት። በህይወታቸው ውስጥ ጠቃሚ ክፍሎች ሆናለች። ራሱን ከመውቀስ ይልቅ ምስጋና ማሰማት ይጀምራል። ሞኝ በመሆኑ እድለኛ እንደሆነም ይናገራል። ምክንያቱም ጎበዝ ቢሆን ኖሮ ስህተት ሊሰራ ይችል ነበር። እንደሷ ላለች ቅንና ቆንጆ ሴት መጥፎ ሀሳብ እንዳይኖረው በጣምም ይሰጋል። እሱ የማያውቀው ነገር ሜይ ነቅታ መኖሯን ነው። ሁሉንም ቃል ትሰማለች። ልቧን በግራ መጋባት ሲታወቅ በዝምታ ትቆማለች። መቆየት ወይም መሄድ እንዳለባት መወሰን አልቻለችም። በማግስቱ ጠዋት ያና እናቷ ትኩሳት ስላላት ትደነግጣለች። ማንሲክ መድኃኒት ሊገዛ ሲወጣ ያና እንድትንከባከባት በፍጥነት ይጠይቃታል።
ነገሮችን በራሷ የመያዝ ልምድ ያላት ያና ባለችው የፍቅር ሁኔታ ሜንን ትንከባከባለች። ስለ አንዲት ልጇ ስለምትጠብቅ እናት ወፍ ታሪክ ታነብላታለች። በዚያ ቅጽበት ሜት በለቅሶ ትፈነዳለች። ሁልጊዜ ከያና ጎን መቆየት እንደማትችል ታውቃለች። ስትላቀስ በማየቷ ያና በታሪክ ውስጥ ያለችውን እናት ወፍ ደህና እንደምትሆን በመግለጽ ታጽናናታለች። ግን ሜ ለቅሶ ማቆም አልቻለችም። ይህ በእንዲህ እንዳለ ከተማ ውስጥ ቾንግዮንግ ማንሲክ የያዘውን መድኃኒት አይቶ ያና የታመመች ይመስለዋል። ማንሲክ መድኃኒቱ ለእናቷ እንደሆነ ያስረዳል። ቾንግዮንግ ይደነግጣል፣ ምክንያቱም ሚዬን በትናንት ሁለት ጤነኛ ሆና አይቷታል እና በካፌ ውስጥ ትሰራ እንደነበረም ያውቃል። ያን ጊዜ ነው ለማንሲክ የገባው። ቾንግዮንግ እነዚያን ነገሮች በቀጥታ ለእሷ ነግሯት መሆን አለበት። ቁጣው ይነሳና ወደ ቤት ይሮጣል። ሲደርስ ያና እናቷ ክፍሏ ውስጥ እንደሌለች ትነግረዋለች። ድንጋጤ ይዘውና ሊፈልጋት ይሮጣል። እንደ ድሎ ነው ብዙም አራቀችም ነበረ። ለቾንግዮንግ ስለ ታሪኳ የነገረችው ማዳም እንደሆነች ወዲያውኑ ያስረዳታል። እንዳትሳሳት ይለምናታል። ነገር ግን ሚዬ ልታምነው አሻፈረኝ፣ ውሸታም እንደሆነም ትነግረዋለች። መለያየቷን አስቸጋሪና ስቃይ የበዛበት እንደነበረ እንደ ቆሻሻ የሚሰማውንም የወደፊት ህይወት እንደተቀበለች ትናገራለች። ለእሷ ማንሲክ ወደ ዓላማ የመጣው ልቧንና አእምሯን ጨምሮ ሁሉንም ነገር ለማዝረክረክ ብቻ ነው። ቻያን ከመምጣቱ በፊት በእውነት ለያና እንደምታስብና ማንሲክንም ለመቀበል ተዘጋጅታ እንደነበረ ትናገራለች። ይህንን ሲሰማ ማንሲክ ይሰበራል። በእውነት ወደ መጥፎ መንገድ እንደሚመራት ሰው ወይስ ወደ ቤቷ እንደሚያመጣት ሰው እንደሚያያት በዝምታ ይጠይቃታል። ጥያቄው ቀላል ቢሆንም ንግግሩ ያሳጣታል። ልትናገር የቻለችውን መሄድ እንደምትፈልግ ብቻ ነው። ጥቂት ቀናት ያልፋሉ እና ያና በመጨረሻ ያቆየችውን ጥያቄ ትጠይቃለች። እናቷ ለምን ስልክ እንዳልደወለችና ከምዝገባ በፊት ለምን እንደሄደች ማወቅ ትፈልጋለች። ማንሲክ እናቷ ለስራ ወደ ቬትናም እንደተመለሰች ይነግራታል። አሁንም ለትምህርት ቤት ሊመዘግባት እንዳልቻለ በመግለጽ ይቅርታ ይጠይቃታል። በዚያ ምሽት ራቅ ባለ ትንሽ ፋርማሲ ውስጥ ሜ በዝምታ ቆማለች። አንዲት ወጣት ሴት ያና አንድ ያነበበችላትን ያንኑ ታሪክ ስታነብ በለቅሶ ትመለከታለች። ስለ እናቷ ወፋ የሚናገረው ታሪክ ትዕይንቱ ወዲያውኑ ልቧን ይነካታል። ለሴትዮዋ እናት ወፋ እንደማትሞትና በመጨረሻም ከልጇ ጋር በደስታ እንደምትኖር በዝምታ ልትነግራት ትገደዳለች። ቅጽበቱ ያናን ምን ያህል እንደናፈቀቻት ይገልጻል። ቤት ውስጥ ያና እናቷ የቀባችውን የጥፍር ቀለም እንዳይጠፋባት በማለት ጥፍሯን አልቆረጥም ትላለች። ገላዋን እንድትታጠብ ሲረዳት ማንሲክ በአጋጣሚ የጋብቻ ቅጹን ድጋሚ ያገኘዋል። በዚህ ጊዜ ከዚህ በፊት ያላየውን ነገር ያስተውላል። ሜ ፈርማበታለች። ያ ብቻ አይደለም፣ እውነተኛ እድሜዋንም ሞልታበት ነበረ። እናም በድንገት ሁሉም ነገር ግልጽ ይሆናል። በወረቀት ላይ ብቻ ያለ ጋብቻ አልፈለገችም፣ እውነተኛ ጋብቻ ነበር የፈለገችው። ከእነሱ ጋር ህይወትን ፈልጋ ነበረ። ይህንን መረዳቱ ለማንሲክ ከአቅም በላይ ይሆንበታል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በእውነት ከፍተኛ ደስታ ይሰማዋል። በማግስቱ ጠዋት በአዲስ ቁርጠኝነት ተሞልቶ ጠበቃው ጋር ይደውላል። ያን ጊዜ ማንሲክ በእውነት ቀለል ያለ የህይወትን የመረጠ ሀብታም ሰው እንደሆነ ይገለጻል። ሁሉም ነገር በመጨረሻ ሲስተካከል እሱና ሜ ወደ ሰርጋቸው ስነስርዓት ይጓዛሉ። በእውነተኛ ደስታም እየሳቁ ይሄዳሉ። ታሪካቸው እዚህ ጋር ያበቃል። እንግዲህ ከዚህ ታሪክ ብዙ ነገር እንማራለን። ህይወት በየትኛውም አቅጣጫ ይዛ ልትጓዝ እንደምትችልና ፍጻሜያችን በምን አይነት ሁኔታ ሊሆን እንደሚችል ማናችንም መገመት እንደማንችል ያሳያል። ታሪኩን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክ ማድረግን አይርሱ።